የዚህ የዩቲዩብ ነገር ምንም አልሆነም ወገን። ቀርጻለሁ፣ ደልታለሁ፣ ቀርጻለሁ፣ ይደብረኛል። በቃ እኔ ሳየው ምንም ስሜት አይሰጠኝም። ከዛ መልሼ አጠፋዋለሁ ማለት ነው። እስኪ ዛሬም ይህን ቪዲዮ ካላጠፋሁት ምናልባትም እማ ይሆናል ካላጠፋሁት ማለት ነው ስላችሁ። በቃ የሆነ ቪዲዮ ቀርጽና ይደብረኛል። አሁን ይህን ቢያዩት ምን ይላሉ ምናምን ብዬ እንትን እለዋለሁ ማለት ነው። ለማንኛውም ገና ጠዋት ነው 12 ሰዓት ምናምን በቃ ለ12 5 ጉዳይ ምናምን ነው እና ዛሬ በቃ የማላጠፋው ቪዲዮ እየቀረጽኩ ነው ማለት ነው። በቃ ዛሬስ አላጠፋውም ብዬ ነው እየቀረጽኩ ያለሁት። ገና ጠዋት ነው እንደምታዩት። ደግሞ ይኸው እንዲህ ማሳ ውስጥ ነኝ ማለት ነው። እርሻ ነበር ግን ለሰው ሰጥቼ እየመጣው ነው። ዛሬ እያንዳንዱን ውሎዬን ማሳያችሁ ይሆናል። በቃ እያንዳንዱን ዛሬ የግድና የግድ ይህን ቪዲዮ መቅረጽ አለብኝ ብዬ ስላሰብኩ እያንዳንዱን የምውለውን በጣም አስጠሊታውን የኔን ውሎ አብረን የምንውል ይሆናል። ሁላችሁም የትም እንዳትሄዱ እስከ መጨረሻው ድረስ አብራችሁ ይቆዩ። ይመቻችሁ። ገና ግን ያው ወደ ቤት እየሄድኩ ነው። ቆይ ላሳያችሁ ወደፊት አርግቼ ካሜራውን ማለት ነው። አያችሁታ እኔ እዚህ ነኝ። ምንም ሰው የለም አካባቢው ላይ ምናምን። ግን ገና የሚሄድበት ደግሞ ይሄ ጭሱ ነገር ይታያችኋል። እዛ ነው ማለት ነው የኛ ሰፈር። እኔ ደግሞ ያለሁት እዚህ ነኝ እና ቤት እስክደርስ የሚኖረኝን ቆይታ አብረን እንውላለን ማለት ነው። በቃ ዛሬ የመጨረሻችን ነው ብለናል። ይመቻችሁ። እኔ ማሳ ደርሼ አጣምጃቸው ምናምን እመጣለሁ። ሰው ደግሞ ማለት ነው ገና እየሄደ ነው ወደ እርሻ። ያው የዚህን ሰሞኑን ፀሐይ ታውቁታላችሁና ሰው ገና እየሄደ ነው ወደ እርሻ። እኔ 11 ሰዓት ምናምን ማሳ ደርሼ እመልሳለሁ። ሰው ገና ይሄዳል። በጠዋት የመነሳትን ጥቅም አታውቁት። በተለይ ግብርና ላይ በጣም አሪፍ ነው። እንዲህም አይነት ገበሬ ያለ ደግሞ ቆይ ላሳያችሁ። ጠጋ አድርግቼ ይዟቸው እንደሚሄድ አያችሁታ። እኔ መሸከም ደብሮት ይሁን ምኖር እንደሆነ በሮቹ ተጣምደው እንትኑን አንስቶ ሲዞት እየሄደ ነው ማለት ነው። ለማንኛውም ቤት ልንደርስ ነው። ብዙ ቀባጠርኩባችሁ፣ ግን ያው ቤት ከደረስኩ በኋላ ደግሞ የሚሰሩ አንዳንድ ስራዎች አሉ። ዛሬ በጣም ከባዱ ስራ የሚሆነው 3 ስራ ነው። ውሃ መቅዳት፣ የወደ እንጨት መቁረጥ፣ ከዛ ደግሞ አሁን የሚሄድበት ከተማ ሄዳለሁ የሆነ ብር ላመጣና በጣም አስጠሊው እንደውም ውሃ መቅዳት ነው። ውሃ ከመቅዳት እርሻ ይሻላል እንዴ? እርሻ ምን አለበት? ውሃ መቅዳት በጣም ነው የሚያስጠላውና ደግሞ አንዴ መሰላችሁ የሚቀዳው 2 3 ከወንዝ ማለት ነው። ሊያውም ከወንዝ እና ቤት ስንደርስ ደግሞ የቀረውን ማሳያችሁ ይሆናል። አብራችሁኝ ሁኑ። ያው እንዳሰለችሁኝ የመጀመሪያ ሰሞን ስለሆነ ማለት ነው። ብዙም እንትን እንዳትሉ። ይመቻችሁ። ቤት ደርሰናል። የመጀመሪያ ስራችን የሚሆነው ምግብ መስጠት ነው ማለት ነው ለበጎቹ። ያው ይሄ ደግሞ እንደምታዩት ይሄ የበጎቹ ቤት ነው። እዚህ ጋር ጥጃችን አለ፣ ወደዛ ደግሞ የአህዮች ቤት ምናምን አለ ማለት ነው። ያው ጠዋት ግድ ነው ምግብ መስጠት። አሁን ለበጎቹ እንግዲህ ልሰጥ ነው ማለት ነው ለበጎቹ። ጠዋት ካላገኙ ብድ ነው የሚሉት ማለት ነው። አሁን ራሱ እየቀወጡት ነው። ግን አሁን ጥዱ ተደርጎ አተላው ምናምን ትንሽ ሲሰጣቸው ይረጋጋሉ ማለት ነው። ከዛን ቀጣይ ስራችን የሚሆነው ያው ወደ ስራ የሚሄድ ነው ማለት ነው፣ ባንክ ቤት። እሱንም ማሳያችሁ ይሆናል። ገና ጠዋት ነው 2 ሰዓት ምናምን ነውና ባንክ ቤት እንሄዳለን። ከዛ ደግሞ እችን ስልክም እናሰራለን። ይሄ ትንሽ መውጊያዋ ተበላሽቷልና እሱንም ማሰራ ይሆናል ማለት ነው። በድጋሚ አብራችሁ ቆዩ ማለት ነው። የትም እንዳትሄዱ። ያው እዚህ ጋር ለበጎቹ የሚበሉትን አወጣው። በነገራችን ላይ አተላ ነው የሚበሉት። ይሄ ደግሞ ሌላኛው የሚመገቡበት ክፍል ነው ማለት ነው።
ከፈትኩ። በነገራችን ላይ ጥጃው ከኋላ በጣም እያስቸገረ ነበርና ለመቅረጽ ምናምን ብዙ አልተመቸኝም። ያው እዚህ ላይ ነው የሚደረግላቸው ማለት ነው። ከዛ የእነሱን ቤት ከፈትኩላቸው። ሲወጡ እንዴት እንደሚሆኑ ያው እዚህ ጋር ሩጫ ነው በቃ ምግብ ሱስ ነው። በነገራችን ላይ የአረቄ ሱስ እንዳለው የአተላ ምናምን ሱስ አለው። አያችኋቸው እንዴት እንደሚሆኑ ትንሽ ለዛ ይሉ ነበር የበፊቱ ቪዲዮ ላይ። አሁን ቀንሻቸው ነው እያነከሱብኝ ምናምን ብያችኋል ነበር። ግን አሁንም እየወለዱ ነው። አዲስ ቤተሰብ እየተቀላቀለን ነው ማለት ነው። ይመስገን እንግዲህ ወደፊት እንግዲህ ቤተሰቦቼ ስሬ እሄዳለሁ ብያችሁ ነበረ። ያው ስሬ ሄድኩት በሞተር ነው እና ሞተር ይዣለሁ። ግን ደግሞ ያው ለማጀም ስለሆንኩ ለመቅረጽ ምናምን አልተመቸኝም። አይሆንም ስላችሁ እንዲህ በግድ እንዲህ ተሳቅቄ ነው የመጣሁት ማለት ነው። እንኳን ልቀርጽ ማለት ነው። እና ለማንኛውም ያኛውን ስራ አልፈን አሁን ሁለተኛው ስራችን ጀምረናል። በነገራችን ላይ ውሃ ቀድቼ እየሄድኩ ነው ላሳያችሁ። አዮቹን ነኙት ይኸውላችሁ። ውሃ የቀዳሁት ደግሞ ከዚህም አይደለም ከዛ ከውስጥ ማለት ነው። እና ሁለተኛው ስራችንን ጨርሰናል ማለት ነው። አሁን ትንሽ እንሄዳለን፣ አረፍ እንላለን ምናምን። ግብርና ህይወቱ ትንሽ ደስ የሚለው አትለፋም። በቃ ስትሰራ ከልብ ነው የምትሰራው። አንድ ሰዓትም ይሁን 2 ሰዓት እንደዛ በደንብ ትሰራለህ። ከዛ ታርፋለህ ማለት ነው። እስከፈለገ ሰዓት ድረስ በቃ ከእርሻም ከመጣ 5-6 ሰዓት ቤት ከደረስክ እስከ ማታ ድረስ ቁጭ ነው ማለት ነው። እና የምትለው ይሄ ነገሩ በጣም ደስ ይላል። ግን በነገራችን ላይ ያኛው ወሬ ሳልጨርስ ያው እዚህ ጋር ወደ ሻወር ሄድኩ ማለት ነው። እዚህ ጋር ሻወር እየወሰድኩ ነው ብያችኋለሁ። በጣም ነው የሚሞቀው የዘንድሮ በጋ። እኔ አላቅም ብቻ በጣም ነው የሚሞቀው። ያው ሽንት ቤት ውስጥ ስለሆንኩ ወደ ታች አይታይም። ከዛው የቀኑ የመጨረሻ ስራ ተጀመረ። አህያ ይዘው ወጣን ማለት ነው። በነገራችን ላይ ፀሐዩ አይወራም። አሁን እየሄድን ነው እንግዲህ ጋይስ። እዚህ ጋር ይሄን ይዣለሁ ማለት ነው። ተጠምዷል ብሏል ያ ልጅ። እኔም አጥምጄ ጨርሻለሁ። ይሄ የቀኑ የመጨረሻ ስራችን ነውና ደግሞ በዚህ ላይ ወደ ማታ ላይ ነው። ፀሐዩ አልነግራችሁ አቧራው ማለት ነው እንዴት እንትን እንዳለ። አሁን ይሄንን ጨካ መጣን በኋላ ምንም የምንሰራው ስራ የለም ማለት ነው። ይሄን ቪዲዮ ኤዲት አድርገን ፖስት ማድረግ ነው ማለት ነው የኛ ስራ። ለማንኛውም ማታ ስደርስ ደግሞ የእንጨቱን ብዛት ምናምን አሳያችኋለሁ። እስካሁን ግን አብራችሁ ከነበራችሁ በጣም አመሰግናለሁ። ያው ጀማሪ ነኝ። ብዙ ስህተት ልሰራ እችላለሁ። ብዙ የሚደብር ቪዲዮ ልቀርጽ እችላለሁና በቻላችሁት አቅም እኔን ለመረዳት ሞክሩና ሰብስክራይብ አርጉኝ። አብረን እንደግ። ኮሜንት ጻፉልኝ። በነገራችን ላይ ኮሜንት ከጻፋችሁልኝ እናንተንም ገብቼ ሰብስክራይብ አረጋችኋለሁ። እና ይመቻችሁ። ማሳ ደግሞ ስደርስ አሳያችኋለሁ። ከዛ ይኸው እዚህ ጋር ማሳ ደረሰን ማለት ነው። እንጨቱ ይሄ ነው። በነገራችን ላይ በጣም ብዙ ነው። ለማሳየት ስለማይመች ነው እንጂ ያው በጣም ብዙ ነው። ራቅ እንዲቀርብ አድርጌ ላሳያችሁ። ከፋዘር ጋርም ስለሆንኩ ለመቅረጽ እየሄድን ነው ማለት ነው። ያው እንጨቱን ጭኜ ጨርሻለሁ። አሁን መንገድ ላይ ነኝ። ላሳያችሁ። ይሄ ተጭኗል ነው የምላችሁ። በቃ አሁን መቆስቆስ ነው። ከዚህ እዛ ነው ማለት ነው የምንሄደው። እዚህ የሚታየው ሰፈር አለ አይደል? እዛ ነው የምንሄደው ማለት ነው። በነገራችን ላይ እችም ከተማ አለች፣ አርሲ ስሬ። መቼም ታቋታላችሁ። እና ጭነናል። ይሄውና አህያችን መንገድ ገብቶ እየቆሰቆሰው ነው ማለት ነው። ቤተሰብ እንግዲህ የዛሬው ቪዲዮ እዚህ ላይ ያበቃል። ስላችሁ ደግሞ በቃ ይቀጥላለሁ ማለት ነው። ነገም ሌላ ቪዲዮ ይኖራል። ግን ይሄ ዛሬ የቀረስኩት ቪዲዮ እንግዲህ እዚህ ላይ ያበቃል። በሌላ ቪዲዮ ተመልሰን እስክንገናኝ ድረስ ደህና ቆዩልኝ። ጀማሪ ነኝ። 14 ሰብስክራይብ አለኝ እና በቃ በማንኛውም ባገኛችሁት መንገድ ብታበረታቱ ደስ ይለኛል። እና ደግሞ ይሄን ቪዲዮአችሁ ልክ ሰው ጋር እንደደረሰ ማቀው የተወሰነ ኮሜንት ጽፉልኝ ነው። ደስ ያላችሁ ኮሜንት ጻፉልኝ። እናንተም ጀማሪዎች ከሆናችሁ ጻፉልኝና ኮሜንት የጻፈልኝን ሰው ያው ቀደም ብያችኋለሁ
ገብቼ ሰብስክራይብ አረጋለሁ። ደህና ቆዩልኝ። አመሰግናለሁ። ይመቻችሁ። ሰብስክራይብ እያረጋችሁ ቻው።